የፌዴራልና የክልል ማረሚያ ቤት ኮሚሽን የህዝብ ግንኙነት ኃላፊዎችና ባለሙያዎች ሁለተኛው የጋራ ፎረም ተካሄደ። ከጤና ሚኒስቴር ጋር በመተባበር በተዘጋጀው የጋራ ፎረም ላይ የተገኙት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ዩኑስ ቡሉ ባስተላለፉት መልእክት በማረሚያ ቤት የሚሰሩ ስራዎችን ለማህበረሰቡ በወቅቱ ማሳወቅ ካልተቻለ የተሳሳተ መረጃ የሚሰራጭበት እድል ሰፊ መሆኑን አንስተዋል። የተቋሙን አገልግሎት ለህዝብ የምናስተዋውቅበት መልካም ስም የምንገነባበትና ከማህበረሰቡ ጋር በቀጥታ የምንገናኝበት በመሆኑ የህዝብ ግንኙነት ስራ ምርጫ ሳይሆን ግዴታ መሆኑን ያነሱት ኮሚሽነር ጀነራሉ የህዝብ ግንኙነትና ኮሚኒኬሽን ስራ በተቋሙ ፍትህን ለማስፈን ሰብአዊ ተጠያቂነት ያለው የርምት ስርዓት ለመገንባት የተሰሩ ስራዎችንና ሪፎርሞችን ለመደገፍ ያለው አበርክቶ ከፍተኛ መሆኑን ተናግረዋል። የጤና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ በበኩላቸው የጤና ኮሚኒኬሽን ስራ በድንበር ሳይወሰን የሰው ልጆች ህይወት ለመጠበቅ በሽታን ለመከላከልና የሰው ህይወትን ለማትረፍ ይሰራል ብለዋል። የማረሚያ ቤት የህዝብ ግንኙነት ባለሙያዎች የህግ ታራሚዎች ጤናቸውን እንዲጠብቁ ህሙማን የታዘዘላቸውን መድኃኒት በአግባቡ እንዲወስዱ ግንዛቤ የማስጨበጥ ስራ መስራት እንዳለባቸውም ነው አክለው ያነሱት። የፌዴራል ማረሚያ ቤት ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ገረመው አያሌው በበኩላቸው ማረሚያ ቤቶች የሚያከናውኗቸው ተግባራት በህብረተሰቡ ዘንድ እንዲታወቁ የፌዴራልና የክልል ማረሚያ ቤቶች የህዝብ ግንኙነት ክፍሎች ተቀራርበው መስራት እንዳለባቸው አንስተዋል። የተቋማችንን መረጃዎች ለህብረተሰቡ ለማድረግ 24 ሰዓት መስራት አስፈላጊ መሆኑን የተናገሩት ስራ አስፈጻሚው የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራም በተሻለ አቀራረብ ተደራሽ ለመሆን እንደሚሰራ ተናግረዋል።